ሰላም እንደምንሰነበታችሁ ውድ የሳሚ ቪዥዋል ቤተሰቦች፣ እንግዲህ ከብዙ ጊዜ መጥፋት በኋላ ተመልሰን መተናል። ዛሬም አዲስ ሪያክሽን ቪዲዮ ይዘን መተናል። እንግዲህ ልጅ ሚካኤል አዲስ አልበም ሰርፕራይዝ ብሎናል። ከዛ አልበም ውስጥ ዜማ የሚለውን ሙዚቃ ሪያክት እናደርግበታል። ምክንያቱም በጣም ቲክቶክ ላይ ተቆራርጦ እንትን እያየሁት ነበርና ሙሉን አልሰማሁትም። እውነት ለመናገር ሙሉ አልበሙን አልሰማሁትም። እሱ ላይ ሪያክት እናደርጋለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። እሺ፣ ግጥምና ዜማ ልጅ ማይክ ራሱ ነው። ሳውንድ ሪከርድ ዲጄ ሚላ፣ እንዲሁም ማስተሪንግ ሆነ አንተ ሙሉ ሆነ። ሚውዚክ ቢት ክላውድ 9 ሚውዚክ ይላል። እንግዲህ ሲነስ ማለት ነው ጋሽዬ ዜማዬ 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 let go አለ ፑላባዬ ከጀርባ ያለው ቢት ማለት ነው ዳዳዳዳ የሚለው ማለት ነው። ጌም ኦፍ ትሮንስ ነው የሚመስለው። አባጅታ አለ ፑላባዬ አምባሰሉ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ አምባሰሉ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ እሱኑ ትላለ የቤት አፍራሽ እኔ መች ተገኘው ከቤት ፍራሽ በቅጡ መራመድ አላቅበብለ አንሸራቶ ብትወርቅ ምን አልኩ ትላለ አለው አለውና ሲዘፈን ባገር ይፋ ባገርኛ ማን ሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ጻፍበት ልጅ ማኬ ሸገሩ የልቡ ደረሰ ካራዳ ናራዳ እስከ አዲስ አራዳ ካራዳ ናራዳ እስከ አዲስ አራዳ ማለት የራሱ ኬሪየር ነው ማለት ነው። እሺ ደረሰ ካራዳ ናራዳ እስከ አዲስ አራዳ አንድ ሰው አቃለው ልቡ የተጎዳ መልቻሎ በሉልኝ ልመደው ልምድ ነው ሂፓፕ ያነገሰው ያከበረው ነው እንዲህ ያለ ዜማ ዜማ ከሆነ በቀን 10 አይነት ስራ ነበረ። ይሄ ከባድ ሚዛን ነው ማለት ከባድ ሚዛን ነው እንዴ! እስቲ እንዲህ ያለ ዜማ ዜማ ከሆነ በቀን 10 አይነት ስራ ነበረ። ይማሩኛ አባቴ ብዙ ነው አመሌ ከሰፈር ከተማ ውሎና ዳሬ በበስማማ አልቅም ያለፍነው ኩነኔ አዱ ገነት ይላል የኛ መዳረሻ ሽያጭ ከሚደርስ ድርሻ አፈር ያቅልለት አንድ ፍጉር ነበር የሚወስዱ ድርሻ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ልጅ ሚካኤል በዚህ ዓለም በጣም ከባድ ሚዛን ነው እንደመጣው ሂፕሆፑ ትንሽ ለየት ብሏል። ዜማ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ የሊቁ ስም ይዤ የሊቀ መላክ ላይ ነው እንጂ ጸሎት የሚላክ ጀሩን ሞልቼ ያከላቴ ላይ ከምትለው ቦታ ያስገቡኛል ወይ ይኸው እዚህ ጋር እንግዲህ አትገባም አሉኝ። እዚህ ጋር መጣ እንግዲህ ይመስለኛል በቃ ሙሉ አሰባስቦ ነው የተነፈሰው እዚህ ላይ ያለው ነገር። ዝምታ ነበረ አመሌኔ ክብር ከራስ ጋር ብቻ ነው የኔ ማንጽጽር ሐቂም ዝምታ ነው ስኬቴን የመንታ ዝቅ ማለት የለም ሁሌም በከፍታ ከራስ አትጣላ አትንገዳገድ ያመነ ይድናል ያዝ አዲስ መንገድ ብትወጣ ብትወርድ ሐቅን አትለውጥ ቁጥር መቼ ዋሻል አርፈ ተቀመጥ። አረ እንደ ጉድ ነው እየተዋጋው ያለው። እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ። ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም። ዋት እንዳልከው ሁለተኛ አልመጣም። ወይኔ እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ። ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም። አምባሰሎ አንቺ ሆዬ ትዝታ ነው ቅኔ ዜማ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ ዋት ቢት በስማ ሊሪክሱ ትንሽ
ሂፕ-ሆፕ እናንተን ነው ፌመስ ያደረገው እኔ ደግሞ ሂፕ-ሆፕ ነው ፌመስ ያደረኩት እዚህ እየተግባባና መልእክቱ ተላልፏል ስለ ሂፕ-ሆፕ ከዚህ በኋላ ግን የሚወጡት ሙዚቃዎች ሂፕ-ሆፕ ሙዚቃዎች ትንሽ ከባድ ሚዛን ነው የሚሆኑት እውነት ለመናገር ዌስተርኖቹን መቀላቀላችን አይቀርም በቅርቡ እንቀላቀላቸዋለን እነሱ ግን በጣም ደብል የሆነ ሙዚቃ ነው በእውነት ልጅ ሚካኤል በዚህ አልበም በጣም ሂት ያደርጋል ብዬ አስባለሁ ያበደ ነው ግን ለማንኛውም የዛሬ ሪአክሽን ቪዲዮአችን ይሄን ይመስል ነበር ሙሉ አልበም ሪአክት ላደርግ ነበር ግን ትንሽ ስላልተመቻቸ ነው አንዱን ብቻ ሪአክት አደረኩት ስለዚህ በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳባችሁን ያስቀምጣችሁ የልጅ ሚካኤልን ሙሉን አልበም የራሱ ቻናል ላይ ሁሉም ታገኙታላችሁ ይመቻችሁ